እሺ ይሄ ቪዲዮ በዚህ ሳምንት ላልነበራችሁ ታስቦ የተሰራ ቪዲዮ ነው። በዚህ ሳምንት የሰራነው ስለ ሊት ኮድ ነው። ስለ ሊት ኮድ ምንነትና ሊት ኮድ በሊት ኮድ እንዴት የተለያዩ ጥያቄዎችን መስራት እንደምንችል ያየነው። በተጨማሪ ወደ 7 የሚሆኑ ጥያቄዎችን ሰርተናል። ሊት ኮድን የመረጥንበት ዋናው ምክንያት ትምህርት ቤት የምንማራቸው ትምህርቶች በቂ ስላልሆኑ እና ሪል ወርልድ ላይ የማንጠቀማቸው አይነት ነገር ስለሆኑ እንዲሁም የኮዲንግ እውቀታችን ለማስፋት ታስቦ የተዘጋጀ ነው። ዋት ኢዝ ሊት ኮድ የሚለውን እንየውና እንዴት እንደምንጠቀም አይተነው and we will finish ማለት ነው። what is lit code? ሊት ኮድ is a popular ነው፣ በጣም ታዋቂ የዲቨሎፐሮች ወይም ኮድን መለማመድ የሚፈልጉ ሰዎች የሚጠቀሙት ፕላትፎርም ነው። ቤዚካሊ ሊት ኮድ አልጎሪዝም እና ዳታ ስትራክቸር ላይ ፎከስ የሚያደርግ ነው። እዛ ላይም ብቻ አይደለም ፎከስ የሚያደርገው። የተለያዩ ካምፓኒዎች እነ ጉግል፣ ፌስቡክ የመሳሰሉት ከመቅጠራቸው በፊት ፕሮግራመሮችን ከመቅጠራቸው በፊት የተለያዩ ጥያቄዎችን ይጠይቃሉ። እነሱን ጥያቄዎች ሰብስቦ የያዘ ፕላትፎርም ነው። አጠቃቀሙን እንየው። ከዛ እንዴት ጥያቄዎችን እዛ ላይ እንደምንሰራ እና ኖሌጃችን እንዴት ኤክስፓንድ እንደምናደርግ እናየዋለን። ሊት ኮድ ኦልሬዲ እኔ ሳይን ስላደረግኩ ቀጥታ ወደዛ ነው የገባሁት። እናንተ ሳይን ካላረጋችሁ ሳይን አድርጉ። እዚህ ጋር ፕሮብሌም የሚላል ፎከስ አድርገን እየሰራ ነው። እዚህ ላይ ነው ፕሮብሌሞችን ነው የምንሰራው። እዚህ ጋር ብዙ ጥያቄዎች አሉ፣ እጅግ በጣም ብዙ። መስራት የምትፈልጉትን ጥያቄ ትመርጣላችሁ። ለምሳሌ አንደኛውን ነው። አንደኛውን ከነካችሁት በኋላ it is going to lead us ጥያቄውን ወደምንሰራበት ፕላትፎርም። እዚህ ጋር የምንመለከተው ስለ ጥያቄ የሚያብራራልን ነው። በደንብ አድርጎ እዚህ ጋር ጥያቄውን ያብራራልናል። ይሄኛውን ካነበብንና ከተረዳን በኋላ እዚህ ጋር ደግሞ ኮዱን ወይም የጥያቄውን ኮድ የምናስቀምጥበት ስፔስ ነው። እዚህ ጋር መስራት የምንፈልጋቸውን ላንጉጆችን እንመርጣለን። ለምሳሌ መስራት ከፈለኩ ጃቫስክሪፕትን ሰሌክት እናደርጋለን። ፓይተን ከፈለኩ እዚህ ጋር ፓይተንን ሰሌክት እናደርጋለን። ጃቫን ከፈለኩ ጃቫን ሰሌክት እናደርጋለን። ቤዚካሊ እኛ የሰራነው በአሁኑ ጃቫስክሪፕት ስለሆነ ይሄኛው በጃቫስክሪፕት እናየዋለን ማለት ነው። እዚህ ጋር ጥያቄውን ከተረዳን በኋላ እዚህ ጋር መልሱን እናስቀምጣለን። እንዴት ራን እንደምናደርገው እናያለን። ከዚህ በፊት የሰራነው ስላለ እሱን ኮፒ ፔስት ላድርገው። የዚህ ጥያቄ መልስ ይሄ ነው፣ ይሄ ኮድ ነው። ራን ስናደርገው ቴስት ያደርግልናል። የጻፍነው ኮድ ትክክለኛው ምላሽ ነው አይደለም የሚለውን እንደዚህ ቼክ ያደርግልናል። እዚህ ጋር አክሴፕትድ ከተባልን በኋላ እዚህ ጋር ራን ስናደርገው ሰሚት እናደርገዋለን ማለት ነው። ሰሚት ስናደርገው ብዙ አሬዎችን ወይ ሊስቶችን ይወስድና ከዛ በኋላ ቼክ ያደርገዋል በብዙ አንግል ማለት ነው። አሁን እዚህ ጋር ኬዝ 1 ላይ የተጠቀመው ኢንፑት ይሄንን ነው፣ ኬዝ 2 ላይ ይሄንን ነው፣ ኬዝ 3 ላይ ይሄንን ነው። ግን ሰሚት ስናደርገው ኢትስ ጎይንግ ቱ ዩዝ ብዙ የሆኑ ኬዞችን። ከዛ በኋላ ሁሉንም ኬዞችን ካለፈ አክሴፕትድ ይለናል። እዚህ ጋር ብዙ ኬዞችን ደግሞ ካላለፈ አክሴፕትድ እንዳልሆነ ይነግረናል። ከዛ ድጋሚ ጥያቄውን እንሰራዋለን ማለት ነው። እስቲ አሁን የኛውን ጥያቄ እናበላሽው ወይ የሆነ ነገር እንጨምርበት። ልክ እንዳይሆን ይሄኛውን እንቀይረውና ሴቭ ራን አድርገው። አሁን ልክ አይመጣም። እዚህ ጋር ሮንግ አንሰር ይላል። ሮንግ አንሰር ካለን ጥያቄ መልሳችን ልክ አይደለም፣ ድጋሚ ኮዳችንን እናስተካክላለን። አሁን ዝም ብለን ሰሚት ብናደርገው ይሄንን ተቀባይነት አይኖረውም። ለምንም ተቀባይ እንዳልሆነ እዚህ ጋር ያሳየናል።
አውትፑቱ ላይ ኤንድ ሰምታይምስ ዲስክሪፕሽን ሊሰጠን ይችላል። ሶ ከአሁን በኋላ በሚመጡ ፕሮግራሞች የተለያዩ ጥያቄዎችን እንሰራለን። ዚስ ኢዝ ጀስት ኢንትሮዳክሽን። የአሁኑ ኢት ዋዝ 7 ጥያቄ ኤንድ የቢጊነርስ ጥያቄ ነበር የሰራ ነው። በሚቀጥለው ጥያቄዎቹን ከፍ እያደረግናቸው ምናምን እንሄዳለን። የተለያዩ ነገሮችም ይኖሩናል ማለት ነው። ይሄ ካሰብናቸው ነገሮች መካከል አንዱ ነው። ሶ ያልሰማችሁ ለማታውቁ የኬዩኢ ቴክ ኮሚኒቲ ተጀምሯል ማለት ነው። ቴንክ ዩ ዲስ ኢዝ ፔሬዝ